ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ቲክቶክ ላይ የሆነች ልጅ ሁልጊዜ ስትመጣለኝ አያታለሁ እና በጣም ነው የምታሳዝነኝ። ስክሮል ሳደርግ እና ፍቅረኛዋ ወደ ሳውዲ አረቢያ ከገባ በኋላ ጠፍቶባት እንደዛ ስታለቅስ ሌት ተቀን በቃ ሁሉ ጊዜ ነው የምትፖስተው። በቃ በጣም ነው የምታሳዝነው። እውነት ለመናገር በጣም ሁሉም ሰው ያዝንላት ነበር ቲክቶክ ላይ እና አጅሬ ሳውዲ አረቢያ ከገባ በኋላ ሌላ ሴት ጋር ሸሸግድ የሚል እያለ ሌላ ኢጃዛ ቤት አልተያዘም መሰላችሁ? በጣም ነው እኮ የሚያሳዝነው። የምር እኔ ወንዶች ስትባሉ ለምን እንደምትዋሹ እኔ በጣም ነው የምገረመው። ሴት እህት የላችሁም? እናት አባት የላችሁም? ትንሽ እንኳን እንደው አታስቡም? አሁን ይቺ ልጅ በጣም ነው የምታሳዝነው። በጣም ለምን አሁን ነገ ጠዋት ምን አይነት ወንድ ጋር ነው ይቺ ልጅ የምትቀጥለው? የደረሰበት ብቻ ነው የሚያውቀው ህመሙን። በሰው መከዳት በጣም ያማል። ድጋሚ እንኳ ሌላ ሰው ልመን ብትሉ ማመን አትችሉም። ጭራሽ የሚመጣውን መቀበል ያቅታችኋል። በጣም ነው የሚያስጠላው። የደረሰበት ብቻ ነው የሚያውቀው። እና አሁን ይቺ ልጅ በጣም ነው የምታሳዝነው። እንደዛ እሱ የሆነ ነገር ሆኖ ነው ብላ እያዘነች እያለቀሰች ብዙ ነገር እያለች፣ ከዛ እሱ ግን ሌላ ሴት ጋር ሌላ ኢጃዛ ቤት አሸሸ ገዳሚ እያለ ሲገኝ ምን አይነት ስሜት ነው የሚሰማችሁ? አያችሁት እንዴት እንደሚያስጠላ? በጣም ነው ያሳዘነችኝ። የምር ልቧ ስብርብር ነው ያለው። ስትናገር እንኳ እየሳቀች ነው የምትናገረው። ከተገኘ በኋላ በሌላ ስልክ እያያት ሙድ እያያዘባት፣ እሷ እንደዛ ስታለቅስ፣ እሷ እንደዛ ስትሆን በሌላ ስልክ እያያት እና ብቻ በጣም ከባድ ነው። አንዳንድ ሰዎች እንጠንቀቅ ማለት የምንቀርበውን ሰው ምን አይነት ባክግራውንድ አለው ከጀርባው ማየት አለብን። ምክንያቱ የሰው ልጅ ወደ እናንተ ህይወት ሲመጣ የሆነ የፈለገው ነገር ኑሮ ነው እንጂ ሙሉ በሙሉ እናንተን ከነ እንትናችሁ ሁሉ ላይቀበላችሁ ይችላል። ለምን? አንዳንድ ሰዎች እናንተ ጋር ሲመጡ የሆነ ነገር ስለሚፈልጉ ብቻ ነው የሚመጡት። እናንተ ጋር እያስመሰሉ የሚቀጥሉት ግን ከጀርባቸው ሌላ የሚፈልጓት ሴት ሊኖሩ ይችላሉ። ስለዚህ ራሳችሁን ጠብቁ ወዶችዬ። አሁን አብዛኛውን በስደት ያለ ነው አግብተን ወልደን ምናምን ሁሉ ነገር በጊዜው ይሆናል። ፈጣሪ አይሳሳትም። እሱን የያዘ ምንም ነገር አይጎልበትም። ዋናው ጤና። እናንተ በስደት ያላችሁ እህቶቼ እመቤቴ ጤና ትስጣችሁ። ለሁላችሁም ያሰባችሁት ሁሉ ይሳካ ብቻ። ወንድ እና ጉንፋን አይታጣም። የእናንተ ያለው ሰው ደግሞ አለ። እናንተ ለብቻችሁ አይደለም የተፈጠራችሁ፣ የራሳችሁን አጋር አላችሁ። ስለዚህ በቃ ምንም ነገር ለምንም አትቸኩሉ። ሁሉንም ነገር ለፈጣሪ ስጡ። እናንተ ጸልዩ። በቃ እሱ ያመጣዋል። ከዛ ውጭ ግን ቸኩላችሁ የማይሆን ህይወት ውስጥ አትግቡ። ምክንያቱም ትሰበራላችሁ። አንዴ ከተሰበራችሁ ደግሞ ድጋሚ ሌላን ሰው ልመን እንኳ ብትሉ አትችሉም። ስለዚህ የኔ ውዶች ራሳችሁን ጠብቁ ከእንደዚህ አይነት ሰዎች። አሁን ይሄ ልጅ አስቡት፣ እዚህ ይችኛይቱ እያለቀሰችለት ሌላይቱ ሴት ጋር አብሮ እንግዲህ እግዚአብሔር ያሳያቸው። አሁን ይቺ ልጅ ምን አይነት ስሜት እንደሚሰማት። ስለዚህ ውዶቼ ራሳችሁን ጠብቁ። አብዛኞቻችሁ እኔ ከእናንተ በላይ አዋቂ ሆኜ ሳይሆን ካለፈው መማር አለብን። አሁን አረብ ሀገር በጣም ብዙ የሚያስተምረን ነገር አለ። ከጊዜ ጊዜ የሚያስተምረን ብዙ ነገሮች እኮ ይፈጠራሉ፣ እኛ ስለማንማርበት ነው። እና አብዛኛዎቻችሁ ራሳችሁን ጠብቁ። ከእንደነዚህ አይነት ሰዎች ራሳችሁን ጠብቁ እሺ። ምክንያቱም አንዴ እኛ ከተሰበርን መነሳት አንችልም። የምር ከባድ ነው። ሌላን ሰው ማመን አንችልም። እና አሁን ይችን እህታችን እንዶ ፈጣሪ ይድረስላት፣ ልቧን አምላክ ይጠግንላት። የምር በጣም ነው የምታሳዝነው። ስትያወራ እንኳ እየሳቀች ነው የምታወራው። ለምን? ውስጧ በጣም ስለሰበረ። እና ራሳችሁን ጠብቁ ከእንደነዚህ አይነት አስመሳይ ሰዎች። አንድ ሰው ወደ እናንተ ህይወት ሲመጣ ምን ይዞ ነው የመጣው? ምን ብሎ ነው የመጣው? ምናችንን ወዶ ነው ብላችሁ ግዴታ ማጥናት አለባችሁ። ዝም ብላችሁ የመጣውን ሁሉ አትቀበሉ። ለምን? እናንተ አደጋ ላይ ልትወድቁ ትችላላችሁ። እሺ ውዶቼ።